ናቸው። ይሄንን ማን ይሰራል? ጤና ጣቢያ ትላላችሁ፣ ፋብሪካ ትላላችሁ፣ ምን ይሰራል? እንደምትመለከቱት ተራ በተራ ሪዞልቶች እየተሰሩ ነው። ለዛ ደግሞ ትሪሊየን ብር ያስፈልጋል። ገበታ ለትውልድ በሚባለው አርባ ምንጭ የኮንፊደንስ ሪዞርት ተሰርቷል። በክረምት በጋ የሆነባችሁ አስም የሚያስቸግራችሁ ሰዎች ወይም መሰብሰብ የምትፈልጉ ሰዎች ወደ እዛ መሄድ ነው፣ ወደ አርባ ምንጭ መሄድ ነው። ኒኤኒሌ ፓልም ሎጆ የሚባለው ይሄ አፋር ውስጥ የተሰራ ነው። እዛ ሄዳችሁ መዝናናት ትችላላችሁ። የራበን ጠማን ምናምን አይሰራም። መሪያችን በእውነት በሚገባ የሀገሪቷን ችግር በሰባተኛ ክፍል አይምሮ ተመራምሮ ደርሶበታል እና ኒኤኒሌ ፓልም ሎጅ ይባላል። ሄዳችሁ ማውጣት ለአንድ ቀን አዳር 80,000 40,000 ብር ማውጣት አያቅታችሁ። ይሄ ተራብል ምናምን ሎጎ ሀይቅ ይባላል። የሀይቅ ቅዱስ እስጢፋኖስ ጋር የተሰራ ሀይቅ ነው። እንደምትመለከቱት የሎጎ ሀይቅ በሚገርም ሁኔታ ይህን የመሰለ በገበታ ለትውልድ ሂሳብ ነው የተሰራው። ስለዚህ እስከ ኮምቦልቻ በአውሮፕላን ትሄዳላችሁ። ከዛ በኋላ ደሴ 25 ኪሎ ሜትር ነው። ከዛ 30 ኪሎ ሜትር እስከ ሀይቅ ከተማ ድረስ፣ ከዛ 5 6 7 ኪሎ ሜትር ወደ ውስጥ ትነዳላችሁ። ይህን የመሰለ ቦታ ተዝናንታችሁ ትመጣላችሁ። የሀገሪቷ ችግር ቁልፍ ችግር በእውነት ብልጽግናዊ ተመራምረው አግኝተውታል። ይሄ የሸበሌ ሪዞርት ነው እንደምትመለከቱት። እዚህ ቦታ ሄዳችሁ ለአንድ አዳር 60-70 ሺህ ብር ለመኝታ ለአልጋ ብቻ ማውጣት ነው። ሻይ 400 ብር ምናምን ቢሆን ነው እና ተወደደ ማለት በጣም ነውር ነው። ትክክል አይደለም። ሀገሪቷ የትና የት ደርሳለች ማለት አይቻልም። እንደገና እንደምትመለከቱት የደንቢ ኢኮሎጂ ነው። ይሄ በብዙ ቢሊዮን ብር የተሰራ ነው። በገበታ ለትውልድ የተሰራ ነው። እዛም ሄዳችሁ ውሃው እንደምታዩት ነው። እዛ ውሃ ዳር መዝናናት ትችላለች። ኢትዮጵያ ውስጥ እናንተ ስታማርሩ ከውጭ አረቦቹ እዚህ እየመጡ ያደሩ ብዙ ወንድ አረቦች እየመጡ ነው። ብዙ ወንድ የሆኑ ምዕራባውያን እየመጡ ነው። ወንዶች እየተዝናኑ ነው እና እናንተም ወንድና ሴት ምናምን እየሆናችሁ ሄዳችሁ ባልና ሚስት ምናምን ብትዝናኑ ከቤተሰብ ጋር ጥሩ ነው። ግን አረቦች ወንዶች እየመጡ ስለሆነ ሴት ግን ከማን ነው? ከዛው አካባቢ ነው። ከኢትዮጵያ አላወቁም። ብዙ ወንዶች ናቸው የሚመጡት እና ግን ያው ይዝናናሉ። በጣም ጥሩ። እንደገና እንደምትመለከቱት ሌሎቹም ሎጆች አሉ። እንደምትመለከቱት በጣም ልማቱ እኔ ብዙውን አላየሁትም። ጫካ ፕሮጀክት 1 ትሪሊየን 500 ቢሊዮን ምናምን ነው። ለንጦጦ ፓርክ 6 ቢሊዮን ወጥቷል። ዩኒቲ ፓርክ 5 ቢሊዮን ወጥቷል። ወዳጅነት ፓርክ 5 ቢሊዮን ወጥቷል። ሳይንስ ሙዚየም 10 ቢሊዮን ወጥቷል። በእውነት አብሮት ላይብራሪ 6 ቢሊዮን ወጥቷል። ለታላቁ ቤተ መንግስት እድሳት ብቻ 10 ቢሊዮን ወጥቷል። ወጥቷል። የአድዋ ድል መታሰቢያ 20 ቢሊዮን ወጥቷል። መስቀል አደባባይ መኪና ማቆሚያ ፓርኪንግ ብቻ 4 ቢሊዮን ብሎ ወጥቷል። የኮንቬንሽን ሴንተር 40 ቢሊዮን ብር ወጥቷል። አዲስ አበባ ኮሪደር ፌዝ 1 ራሱ 100 ቢሊዮን ብር ወጥቷል። የከንቲባ ጽሕፈት ቤት እድሳት ብቻ 2 ቢሊዮን ብር ወጥቷል። ለአዳነች አበቤ እድሳት ብቻ ማለት ነው። ጎርጎራ ሎካ 5 ቢሊዮን ብር ወጥቷል። በእውነት ስንት እንትን ወንጪ 5 ቢሊዮን ወጥቷል። ለወንጪ ወጥቷል። ጨበራ ጩርጩራ 10 ቢሊዮን ብር ያዝልኝ እዚህ ጋር ጨበራ ጩርጩራን ያዝልኝ። ኦኬ ቶ